ጋቢና ቁጭ ብለ ወደ ኋላ ዞረ ረዳቱን ጠርተ ወራጅ አለ ያልከው ደህና ነህ? እንዴት ነህ? ደህና ነህ? እንዴት ነህ? ለካሳ አንቺ ነበርሽ ህይወቴ በሙሉ ላይላዩን የባየ ውስጡ የካየ ላይላዩን የባየ ውስጡ የካየ ልቤ ጉዱ ታየ ሰብስክራይብ አድርጉ። ሰላም ውድ የሪአክሽን ስቱዲዮ ቤተሰቦች እንዴት ናችሁ? በእያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በአሪፍ ቪዲዮ መጥቻለሁ። ሳምንታችሁ ያማረና የደመቀ እንደነበር ተስፋ አድርጋለሁ። ያው ሁልጊዜም እንደምንለው ላይክ በማድረግ ቪዲዮን ይጀምሩት። ሀሳብ አስተያየታችሁን እንደዛው ኮሜንት ላይ አስፍሩልን እና አስፈላጊ ከሆነ እዚህ ቪዲዮ ላይ ሪአክት አድርግልን ካላችሁ ሊንክ አስቀምጣለሁ ከስር እሱ ላይ ላኩልኝ። ወደ ቪዲዮ እስከምንገባ ላይክ ይደረግ። ላይክ እያደረገ ነው። ይመቻችሁ። ያው እንግዲህ በሰሜን ክፍል የድርቅ መከሰትን አስመልክቶ እነ ጆዳኔል ብዙ ቲክቶከሮች ገቢ እያሰባሰቡ ነበረ እና እኛም ያቅማችንን ለማድረግ እንሞክራለን እንፈልጋለን እና ደግሞ እግዚአብሔር ይድረስላችሁ ላለው እንግዲህ በሪአክሽን ስቱዲዮ ቤተሰቦች ፈጣሪ ምህረቱን ይላክላችሁ ብዬ ከልብ በጣም ጸልያለሁ። በእውነት ያው እንግዲህ አይተናል። ጆዳኔል ከልብ እናመሰግናለን። ብዙ ቲክቶከሮች ስለምረዱ በጣም እናመሰግናለን። በሪአክሽን ስቱዲዮ ቤተሰቦች እንቶቻችሁ ልጅ እንዳለኝ ታውቃላችሁ፣ ያውም ወንድ ልጅ እንዴት አባቴ እንደምወደው። ግን አንዳንዴ የሚጠይቀኝ ጥያቄ አባዬ አንተ ጠይቀኝ ጀመረ ደግሞ ምንድነው አንተና ማዬ እንዴት ወለዳችሁኝ? ደቡብዬ ስለምንወድ ነው። እንደሱ እኔ እንዴት ማዬ ሆድ ውስጥ ገባው? ያው እኔ እናትህን ስለምወዳት ነው። አባዬ ቀጥታ ንገረኝ፣ እንዴት ወደ ውስጥ ገባው? ምን አይነት ጣጣ ውስጥ ገባው? ይኸውልህ ቡቡዬ ስታደግ ይሄን ታውቀዋለሽ? እንብዬው ንገረኝ። እናቴ ምን አርጋት ነው? ምን አረጋታለሁ? ተው ግን አንተ ልጅ ተው፣ ንገረኝ ብያለሁ፣ ንገረኝ። ዝም በል ጡብራስ። እሺ በቃ ተጀምሯል ያልከኝ ሽልማት ምንድነው? ያው ከባድ ነው። እኔ ቀልድ መስለኝ ነበር ያወረድኩት፣ አላየሁትም ቪዲዮን። ያው ከእናንተ እኩል ነው የማየው፣ ግን ያው ቁማርን እንትን ስለሚል ብዙም አናስተላልፈው። ምክንያቱም ህፃናቶች እና ደግሞ በኔ ኩያ ያሉ ወጣቶችም ስላሉ ይህንን የቁማር ሱስ እኔ አልፈልግም። ስለዛ ለተመልካቾቼ አላቀርብም። ምክንያቱም ከግማሽ ይቆረጣል። የሚያስማማው ላይክ ያው ልጁን ስለማደንቀው ነው ቪዲዮ እንዳወለደ ያደረኩት። ግን ይህ የቁማር ፕሮሞሽን ስንት ከፍሎ ነው ትውልድ የምታበላሸው? ወደ ቀጣይ ጀማሁ አልበረክት አለጠው በማገባን አንግባ ኧረ ተውን በረጋ ማሽቃበጥ አይሰለቸንም፣ ጠብካል አይደብረን፣ በድራማ እንታለን እንተው ይሄን ክፏን እና ቁምቃል እንግባና እስክሩን ካሁን በኋላ ከዚህ በኋላ ተባናይም አንደረብም፣ ከዚህ በኋላ ተባናይም አንደረብም፣ ከዚህ በኋላ ተባናይም አንደረብም፣ ከዚህ በኋላ ተባናይም አንደረብም። የሚያስብል ሙዚቃ ነው። ዋው ማለት ነው። ያው እንግዲህ ትችላለህ ነው የምንለው እኛ። ትችላለህ፣ በሪአክሽን ስቱዲዮ ፋሚሊ ትችላለህ።
አንዴ ብራዘር የመቼ ማርያምን ጆዬ አፍሮ በጣም ትችላለህ። የመቼ ያራዳ ልጅ በሌላ ቪዲዮ እንጠብቅሃለን። እንደዚሁ ሪሚክስ ማለት ነው። ይመች ምንድነው ያየነው? አበስ ገበርኩ አይኔ ነው በለኝ እስቲ አይኔ ነው በለኝ። አረስቲ ምንድነው ያየሁት? የአመጋገብ ስርዓቱ ብቻ ሳይሆን አይታችሁታል? ይደመማሉ። ምንድነው? አውቶቢስ ተራ ነው ቦታውን ሳየው ማለት ነው። አውቶቢስ ተራ የወንድ ልጅ ደካማ ነገሩ እሱ ነው ይባላል እና እሱን አውቃ መሰለኝ። ግን ባካችሁ ምንድነው የኔ ቤተሰቦች ይህንን ቪዲዮ ልጃችሁ እንደዚህ አድርጉት እና ይለፍ ቪዲዮ ማለት ነው። ያው ምንም ማለት ፓርቲቱ ከሴት ጋር የሱ ይላል። ምንድነው በሚካኤል ሰው ቢያወራ ስለኔ መሽግድ ሰጥቶኝ እኔ don't do that here. መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ቢሉኝም ሰው አይሆንም ወደ ማታ ለእራት መሽ ልጠብቅ ሊተከል እንዳይሆን ከወኔ የፈጣሪ ሁሌ ከጎኔ ቁርስ ምሳ እራት አብሳይ እኔ ብቻ ነኝ ለኔ ግን አይደለም ብቻዬን ልብላ ይምጣ ካለ የሚበላ ሁሌም ክፍት መድረኩ ካልጠፋ የጥበብ ተርሲና ይዛለች። ጀማሪ ሀብታም ሄሎ ኮንቲነሮቹን አስገባቸው እንዴ? እኔ ምን የ90 ሚሊዮን ብር ዝርዝር አለ እንዴ? ለፈልገው ነው እኔ ማስቲካ መብላት ፈልጌ ሙሉን አትሰጣቸውም እንዴ አንተ? ወደሱም አለ ለካ አንተ ባጭር ጊዜ ውስጥ ሀብታም እንሆናለን ብዬ አላሰብኩም ነበር። ትንሽ ሳቋናት የቀረች ትስተካከለ አረ ድህነት በስንት ጣሙ ያው ድህነት በስንት ጣሙ ሳቁን ራሱ ለማምጣት የሆነ ገዝታችሁ ምናምን ነው የሚሆነው በብራችሁ ማለት ነው። ከባድ ነው እሱ ነገርና ያው ጀማሪ ሀብታሞች እናበረታታለን፣ ሳቅ እናበድራለን። እኛ ጋር ሳቅ ይሳቁ ላይክ እያደረጉ ሸከሸከ እንዴ ወዘወዘ እንዴ ጉንፋን ይዞኛል እንዴ ያለ ምቀኞ ይበዙ እንዴ እኔ ለተወዛወዝኩ እነሱ ምን አቃጠላቸው ሸክሲካው እኔ እኮ ምን አድርጊ እንደሚሉኝ አላውቅም እንዴ ሳይ ሰበሰበ እንዴ ማዘር
የአእምሮ ታማሚ ከሆኑ ይቅርታ በሉኝ። እስቲ እንጨርስ። እንዴኔ መሆን አቃታችሁ እንዴ? እኔ እኮ ሰርቶ አዳሪ ነኝ እንዴ። ከስራዬ ጋር እኮ ነው ወዝወዝ ዝምለው። አረ ማዘር ደስ ይላል፣ ወዝወዝወት ደስ ይላል። ማዘር ግን የአእምሮ ታማሚ ከሆነ የምታውቃቸው ሰዎች ኮሜንት ላይ ጻፉልኝ። ያው ክፉ ነገር ካልኩኝም ይቅር በሉኝ ማለት ነው። ግን ከ37,000 በላይ ላይክ አለው ይሄ ቪዲዮ እና ምንድነው ሰዎች ሰው እንጂ ሰይፉ ፋንታሁን ሞቶ አዶናይ እና ሮፍናን ለቅሶ ሲደርሱ በላይክ ወይ በላተ ወይ በልዬ የዘጅግና ልጅ ሰይፍሻዬ ወይ በላተ ወይ የሚለው ሰውዬ አዶናይ መሆን አለበት። ወይ በልልኝ የዘጅግና ልጅ ግባልኝ ይድረስ ለዛ ሰው ሰይፍሻ ለሚባለው የነጻነት ተምሳሌት አድርጎ ስምክ ብር ያለበት ሰው ያረገለበት ነው ከተንም የማንጨርሰው ያረገልን ሁሌ አዲስ ብሔርንበት የምንለብሰው በዳራው ስሙን ጀግናው ሾውን አመት መቼ ይበቃዋል ሙሉ ያለም ህዝብ ደቅ ብሎ የሱ ሾው ይመለከታል። ወይ ደበላ ዛሬ እንኳን አንተን አተናል ወይ ደበላ ዛሬ እንኳን አንተን አተናል ወይ አላምን ብለን ነበር። እውነት ነው ሰይፍሻ፣ እውነት ነው ሰይፉ ፋንታሁን እንዳዘዋለበት እንመነሽ ሰይፍዬ እንመን መጣን እኮ የኔ መላጣ ሾያ ላንተ መቻምሮ ወይ እንበል የምር ያበረ ነው። የምትለው በቃ አዶናይ ተመችቶኛል። እሱ መሆን አለበት። ከባድ ነው። ያው ሰይፉ ላይ ተው ባታማረቱበት እሱ ሰውዬ አሪፍ ነው። ያው የፍናን ብራይድ በአማረ ሁኔታ በአርቲስቶች በሴት አርቲስቶች ፏፈሽ ብላ እዚህ ጋር ወርቁ አይተናው የት ነው? ያው እንግዲህ የፍናን ብራይድ በአማረ ሁኔታ እንዲህ በአርቲስቶቻችን ደመቅ ብለዋል። ረብ ኢየሱስ ማይደክማትም እንዴ ልጅቱ? ረባ መኪና እኮ አለዙ ያሪስ ኮምፓክት ደላላሙ ከባድ ያሪስ ኮምፓክት። ወይኔ ልጆች ተበላሹ። ከባድ ነው። ልጅቷን ደግሞ ተወረፉ። የምር እንደዚህ አትልቀቁ። ጫጭ ነው ይደብራል። ሆነ የራፕ ልናረግ ነው። እናንተ አዳምጡ። በጣም ደስ ብሎናል። ደስ ብሎናል። ዛሬ የተመረቅ ነው። ዲግሪ ነው የተማረ ሰው እንዲመረቃል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። የነማዘር ራፕን አይተነዋል። ለነምር ለማስተርሱ ደግሞ ያው ከሙዙ ጋር እንጠብቃቸዋለን። የሚል ለማስተርስ ምርቃታችሁ በቃ በሚገርም ራፕ ማለት ነው መመጡልን እና ደስ ይላል። ያሰባችሁት ተሳክቷል። እና ግን እስቲ ዘፈን ሞክሩ። እነ ጆሲ እነ ስቲፍን ሞክሩ።
እዚህ ጋር የለሁበትም እኔ አንስቅም ቀጥታ ቪአይፒ ነው የሚያዘልን ስለዚህ አንስቅም ኮሜንት ላይ ብቻ ላኩልኝ ያው የዛሬ ቪዲዮአችን ይህንን ይመስል ነበር ዘናፍታ እንደተማራችሁበትም ተስፋ አደርጋለሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ቪዲዮውንም ላይክ አድርጉ ሲጨርሱም ሲጀምሩ ሰብስክራይብ ጋብዙልን እስቲ ቤተሰቦቻችሁን ሰብስክራይብ አድርጉ ይሄ ልጅ ጎበዝ ነው በሉልን እስከ ሳምንት ቸርን ሰንበት ሰብስክራይብ አድርጉ